በአርምሞ ውስጥ የሚሰማ የፍቅር ጥሪ ድምፅ ከግሸን ማርያም። ይህ ስፍራ ከፍታው ከሰማይ ጋር የሚተቃቀፍ፣ ዝቅታው ደግሞ ወደ ጥልቁ ገደል የሚመለከት የምስጢር ተራራ ነው። በአንባሰል ምድር በግርማ ተመትሮ የሚታየው የአምባ ተራራ ብቻ አይደለም፣ የታሪክ መዝገብ፣ የሃይማኖት ማዕተብ እንጂ። ዓለምን የናቁ ለጸሎት የተጉ ቅዱሳን የሚኖሩባት በ5 አብያተ ክርስቲያናት የታጀበው ግሸን ደብረ ከርቤ የኢትዮጵያውያን የቅድስና ማማ፣ የመስቀሉ ማረፊያ ነው። በዚህች በተቀደሰች ምድር ዓለምን ንቀው ለመንፈሳዊ ተጋድሎ የወጡ ነገር ግን እርጅናና በሽታ ያደከማቸው ብዙ ቅዱሳን አሉ። በዚህ የአምላክ ከተማ ውስጥ አንዲት ድንቅ እናት እናገኛለን። እማሆይ ገነት ስለሺ። እማሆይ ገነት ለዓመታት የዝምታ የአርምሞ ሕይወት የመረጡ እናት ናቸው። አንደበታቸው ለሰው ባይናገርም ተግባራቸው ግን ከነጎድጓድ በላይ ይጮኻል። እኚህ እናት የራሳቸውን መንፈሳዊ ተጋድሎ ወደ ጎን አድርገው ሰብሳቢ ያጡ፣ ከመኝታቸው መነሳት የማይችሉ ደካማ መነኮሳትን በአንዲት ጠባብ የኪራይ ክፍል ውስጥ ሰብስበው ይንከባከባሉ። በዚች ጠባብ ክፍል ውስጥ 7 ከዚያም በላይ የሚሆኑ እናት መነኮሳት ይገኛሉ። እማሆይ ገነት በእጃቸው እየመገቡ እንደ ሕፃን እያጠቡና ፓምፐርስ እየቀየሩ ሌት ተቀን ያስታምሟቸዋል። ዛሬ ከባድ ፈተና ከፊታቸው ቆመዋል። የሚኖሩባት ኪራይ ቤት መናሩና ባለቤቶቹም ልቀቁልን ማለታቸው እነዚህን አቅመ ደካማ እናቶች የት እናደርሳቸዋለን የሚል ስጋት ደቅኖባቸዋል። እማሆይ በአርምሞ ላይ ስለሆኑ እርዱኝ ብለው መለመን አይችሉም። የሚፈልጉትን ሞባይል ስልካቸው ላይ በመጻፍ ቢገልጹም በውስጣቸው ያለው ጭንቀት ግን ታላቅ ነው። እማሆይ ማልበል ስምዎን እርስዎን? ተንሳይ ገበየሁ። የመጽሐፍ ስሞትስ የክርስትና ስሞት? ተንሳይ የክርስትናዎት ነው? እሺ እሺ። እማሆይ ገነት ጋር መቼ ተገናኙ? እማሆይ ገነት ላይ ጥቅምት ላይ መጣሁ። ዓመቴ ነው። ዝም ብዬ እየለመንኩ ነው የቆየው እዚሁ ግሸን ውስጥ። እዚሁ በዝክርቷን በምኗም እየለመንኩ ከረምኩኝ። አሁን እዚያ ደከመህ ትጦራለህ ያሉኝ መጣሁ። በመጣሁ ተቀበሉኝ፣ ተቀምጫለሁ። ያው እኛ ሴትዮ ተናንገላታናቸው ቤት አጥተው ተዚያ ተዚህ እኛን በመገጠት እንጂ ሌላው ይዘውናል። እሳቸው ይላጋሉ፣ ይዘውናል። እግዚአብሔር ቢፈቅድ ምን በምን መልኩ እማሆይ ገነት ቢረዱ ጥሩ ነው ይላሉ? ቢረዱና አንሳካ ከሆነ ያው ቤት ብናገኝ እሳቸው የማይላጉ እኛም ተረጋግተን እንቀመጥ ነበር። እሳቸው ሲያለቅሱ አብሮ ልቅሶ ሆነ። እሳቸው ሲያለቅሱ አሁን ቤት ውጭ ተባሉ። ባለፈው እሳቸው እሪ ሲሉ ደግሞ ንግግራቸውን አላውቅባቸው አብሮ ልቅሶ ሆነ። ችግሩ እንደዚያ ነው። ስለዚህ ማረፊያ ቤት መጀመሪያ ብታገኙ፣ መጀመሪያ ማረፊያ ቤት እነሱም ተረጋግተው ታገኘንም ብንበላ ታጣንም እንደልባቸው እሳቸውም ሳያለቅሱ እኛም ወዳችን ሳይሸበር እንቀመጥ ነበር። ጣፈጡ። የክርስትና ስሞትስ? ወለተ መድህን። ጎሽ እንዴት ነው አሁን ጤናዎትን? ጤና አይንም የለ ጆሮም ብዙ የለ። ጆሮም ብዙ ያስቸግራል? አይን የለም። አይ ልበ ብርሃን ነው እርሶ። መቼ ተገናኙ ከእማሆይ ገነት ጋር? እንግዲህ 2 ዓመቴ ነው። 2 ዓመት ሆኖታል? 2 ዓመታችን ነው። ጎሽ 2 ዓመት። ለእማሆይ ገነት እንደ እግዚአብሔር ቢፈቀድ ምን ቢደረግላቸው በደንብ ተረጋግታችሁ መኖር ትችላላችሁ? እኛማ እንዲያው እዚህ አሪስተልን እያልን አልጋ ላይ እንበላለን፣ እንተኛለን። ምንድል ተመሽ ሆነና ነው እያሞናል ለዚህ ሆናል። ችግር ብቻ አይቼ ቤት አንድ ቤት ሶስተው አንድ ቤት አንድ ቤት ሶስተን አንድ ቤት ሆኖ እኔን እየጎተቱ ነው። ሌላ ምንም ችግር የለም። እሺ እናታችን ችግር አይንካችሁ። አሜን አሜን አሜን። ሙሉ በላቸው። እሺ የክርስትና ስሞትስ? ወለተ ኢየሱስ። ግሸን ከመጡ ቆዩ? አልቆየሁም። ስንት ጊዜ ሆኖት? እንግዲህ ወደ ወሩ ቢሆነኝ ነው። ቅርብ ነው አይመጡት? ከእማሆይ ገነት ጋር መቼ ተገናኙ? እማሆይ ገነት ጋር አሁን በቅርብ ነው የተገናኙት።
ስሞት ማን ይባላል? ክርስትና ስሜ ወለተ ኢየሱስ ነው። ወለተ ኢየሱስ። የት ነበረ የተወለዱት እርስዎ? እዚሁ አማዋጽ ኢየሱስ። አማዋጽ ኢየሱስ እዚሁ አምባሰል ነው? አዎ፣ እዚህ ታይኖር ታች ሌላው የሚያግዛቸው ነው። በማንኛውም ነገር ይኸው አልጋ ላይ ቁጭ ብለን ነው የምንበላው። ተሰርቶ ማንኛውም ነገር ተሰርቶ የምንበላው አልጋ ላይ ተቀምጠን ነው። ወደ ውጭ ሄደን እንጨት መልቀም ምን ማለት አንችልም እና አልጋ ላይ ተቀምጠን የምንበላው እሳቸው ወዲያና ወዲህ ብለው ተወንድሞች ታባ አድራጎት ተበጎ አድራጎት እየሰጡ ያው በእነሱ እርዳታ ነው ያለነው፣ በእመቤታችን እርዳታ ነው እና ሌላ ምንም ነገር የለም። እናታችን ያኑርልን። ወለተ ማርያም ሻሼ። አሁን እዚህ መጥቼ ታምሜ ግማሽ ጎኔ እና ይሄ እነሱ እያነሱ እየጣሉ ነው ታምሜ ያለው። አሁን እዚሁ ልጅ መጡ ልወሰድሽ ብሉኝ አለ ድምፅ አፈሯን ብዬ መጥቼ ብዬ እና እዚሁ ብዬ የምመጣው የታተነ ተቤት ቤት ተዚች አሁን ምን አድርገው ያለው እሱኝ ምን አድርገው ያንሱ ይጣሉኝና ቤቱ ነው ችግራችን። ሞይ ወለተ ማርያም። እሺ፣ የት ነበሩ ድሮ ይኖሩ የነበሩት? ድሮ የነበርኩማ ከማርያም በታች ቤት የፈረሰው እዚሁ ግሸን ውስጥ። ድሮስ ከልጅነቱ ጀምሮ የተወለዱበት ሀገር የት ነው? የተወለድኩበት አክሱም ነው የተወለዱት። አሁን እንዴት ነው እየኖሩ ያሉት? አሁንማ እነሱ እየጦርመች ስናውጣሪ ምን ይደረግሎታል እዚህ? ቤት ይሰጠኝ የሚለው ሌላ አይደለም። ቤት እንዲሰጣት ነው። ቤት ይሰጠኝ። እሺ፣ ጤና ይስጥልኝ፣ እንደምን አላችሁ? አሁን የምንገኘው አረጋውያን እናቶቻችን በአረጋውያን እህታችን የሚረዱበት ቦታ ነው። ኢትዮጵያውያን ድንቅ የሆኑ እናቶች አባቶች ያሉባት ምድር ነው። የእግዚአብሔር በረከት ያረፈባት ምድር ነው። አሁን ያለነው ደግሞ በአምባሰል ተራሮች መካከል ግሸን ደብረ ከርቤ ላይ ነው የምንገኘው። እዛ ከቦታው ምስጢርነት ከቦታው ታላቅነት ባሻገር በየጓዳው በየጎድጓዳው የሚሰራው ድንቅ ስራ እጅግ በጣም ገራሚ ሆኖ ነው ያገኘነው። እኛ ቤተክርስቲያን ላይ ነው በአብዛኛው ፎከስ የምናደርገው። ነገር ግን ወደ ሚካኤል ቤተክርስቲያን ልንሳለም ስናልፍ ነው አንድ እናት የሚያደርጉትን ስራ የማየት እድል ያገኘነው እና ከመልእክታቸው ጀምረን በንባብ ነው። እናታችን አርምሞ ላይ ሆነው አይናገሩም እና በጽሁፍ ነው መልእክቱን የሚግባቡት። እሱን መልእክት አነብና ሌሎችን ነገሮች እናገራለሁኝ። መልእክቱ እንኳን ደህና መጣችሁ፣ ስላያችሁን ደስ ብሎኛል። ይሄ የአረጋውያን መርጃ ከተጀመረ 4ኛ ዓመቱ ነው። የተጀመረበት ምክንያት ከሌላ ሀገር የመጡ መናኝ መነኩሴ ግሸን 25 ዓመት ኖረው በስተመጨረሻ አይናቸው ሲጠፋ የሚጦራቸው ሲያጡ ልጃቸው ወታደር ነበረ። ወስጄው እሱም አልሆንለት ሲል ደብረ ሊባኖስ አረጋውያን መጦሪያ አስገብቻቸው ማለት ነው። ከጀመርኩ ጀምሮ እሳቸው ለመመለስ ጥረት ባደርግም በጣም ስለደከሙ ኃላፊዋ ለፍተን አንሰጥም አሉ። እግዚአብሔር አልፈቀደም። ያለፈው አለፈና እዚህ ቦታ 850 መነኮሳት አሉና ጧሪ የሌላቸው እናቶች አባቶች የደከሙበትን ቦታ ከሚለቁ ባሉበት እንክብካቤ እንዲያገኙ በማለት ነው የተጀመረው። የራሳችን ቤት ባለመኖሩ በየጊዜው ውጡ መባል እየተንገላታን ነው። የራስ ቤት ካልተገዛ በጣም ከባድ ነው። የሚሸጥ ቤት ሞልቷል።
ግን 4 ሚሊዮን ብለውን ግራ ገብቶናል። ከቤት ቤት እየተንከራተትን ነውና ብዙ ዕቃዎችን በየመንደሩ ነው የተቀመጠው። እኔ አሁን ምግብ አይደለም የጠየቅኩት፣ ይሄ ክረምት ሳይገባ ቤት ግዙልን። እኛ ስም ሳንሰጠው ቤት ለመግዛት ስንጠይቅ መቄዶንያ ነው ባለሀብት ነው የሚከፍለው በማለት 15 ሚሊዮን እያሉ ሊሸጡልን አልቻሉም። በችካል ተቸክሏል። 4 ሚሊዮን 200 ሺህ ነው የተባልነው። ሙሉውን ግቢውን ቢሆን ግን ጠቅላላ የግሸንን መነኮሳት የወንድና የሴት መጦሪያ ለሁሉም በቂ ነበረ። እናንተም ይህን የመነኮሳት መጦሪያ እስከ መጨረሻው ተጠናክሮ እንዲቀጥልና እውቅና እንዲያገኝ የመጨረሻው ሐሳብ ነው። እውቅና እንዲያገኝ ይላል መልእክቱ። በጽሁፍ አዘጋጅተው ነው እንግዲህ ሐሳባቸውን ለማካፈል እየጣሩ ያሉት ማለት ነው። አሁን የወጣነው ከእማሆይ ገነት ስለሺ ቤት ነው። ውስጥ ካገኘናቸው ከአረጋውያን መነኮሳት ጋር ቆይታ አድርገን የወጣነው። እዚች ቤት ነው የሚኖሩት። አሁን ከዚህ ነው ከሚካኤል ቤተክርስቲያን በር ላይ አካባቢ ነው። ይሄ ማለት የመስቀሉ የእግረኛው የእግሩ ፓርት ያለበት ማለት ነው። አሁን ከዚህ ውጡ እየተባሉ ነው ያሉት። ስጋታቸውም እሱ ነው፣ እያስጨነቃቸውም ያለው እሱ ነው። ነገር ግን አሁን ሊሸጡላቸው የጠየቁት ቤትን ሊያሳዩን ነው። አሁን ወደዛ እንሂድ ተባብለን የወጣ ነው። ከዚህ ወደዚህ ማለት ነው። እቺኛዋን እንደዚህ ይዞ ወደዚህ ነው። ይሄኛው ሲሆን ደግሞ ሙሉውን ሰፋ ይላል። ወደ ኋላም ቦታ አለው። ይሄ አጠቃላዩ የ15 ሚሊዮን የተባለው ነው። ነገር ግን ከዚች ከምናያት ከችካሏ ወደዚህ ያለው ነው 4 ሚሊዮን የተባለው። ነገር ግን እቺኛዋ ጠበብ ስለምትል እግዚአብሔር ፈቅዶ 15 ሚሊዮኑ መሰብሰብ እድሉ ከተገኘ ሙሉውን ግቢ ነው ሊሆን የሚችለው። ያ በተሻለ ሰፋ ብሎ በርካታ አረጋውያን እንዲጦሩ ሊያደርግ ይችላልና ህዝበ ምዕመኑ ተሰብስቦ ይህንን በጎ ነገር እዚሁ ግሸን ተራራ ላይ እመቤታችን ስር እነዚህ አረጋውያን ደስ ብለው እንዲኖሩ ደስ ብሏቸው ከቀየዋ ሳይጠፉ መብርሃንን እየተማጸኑ ለሀገር ለወገን ለሀገር ሰላም እየጸለዩ እንዲኖሩ የበኩላችንን ጥረት እናድርግ። እማሆይም ከአሉበት ቦታ መጥተው ይህንን ቦታ ሊያሳዩን ነውና እዚህ የተገኙት ይህን ይመስላል። እንግዲህ ችካል ከተቸከለበት ወደዚህ ያለው ነው 4 ሚሊዮን። ነገር ግን አጠቃላይ ግቢው ከዛ ጀምሮ እስከ ጀርባው እስከ ገደል ነው በጀርባው በኩል ያለው። ያንን ይዞ አጠቃላይ 15 ሚሊዮን ነው። እንግዲህ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነውና በዚህ ልክ ተከፋፍለን ብንረባረብ ይህን ለማድረግ ይቻላል። ደጋግ ኢትዮጵያኖች በዓለም ላይ አሉ። ሰው ለመርዳት ሰው መሆን ብቻ ነው የሚያስፈልገውና ማምላክ ትርዳን፣ ማምላክ ታግዘን። እነማሆይንም አለን እንበላቸው። እናመሰግናለን። እማሆይ ገነት ስለሺ ቁጥሩ አለ፣ ስልክ ቁጥር ተጽፏል። ከዛኛውን ብንጀምር 0989127983 የስልክ ቁጥራቸው ነው። እንዲሁም ከላይ የባንክ አካውንት አለ 1060717084 ይሄ የንግድ ባንክ ነው።
የታችኛው የአቢሲኒያ ነው። የታችኛው ማሆይ የታችኛው የአቢሲኒያ ቁጥር ነው 12 48 74 04 1 የአቢሲኒያ ቁጥር ነው። ክቡራን ወገኖቻችን በቅርብ ርቀት ላይ እነዚህን እናቶች ወደፊትም ረዳት የሌላቸውን አባቶች ሊሰበስብ የሚችል የሚሸጥ ቤት አግኝተዋል። ነገር ግን የተጠየቀው ገንዘብ ከእማሆይ አቅም በላይ ነው። ለእነዚህ ታናናሾች ያደረጋችሁት ለእኔ አድርጋችሁታል እንዳለው ጌታችን እነዚህ በጸሎት ዓለምን የሚጠብቁ እናቶች መጠለያ እንዳያጡ ማድረግ የሁላችንም ድርሻ ነው። እማሆይ በአካል ባያናግሯችሁም አጠገባቸው ባሉት መነኮሳት በኩል በስልካቸው በመደወል በርቱ ማለት ስትችሉ ድጋፋችሁን ማድረስ ትችላላችሁ። እማሆይን በርቱ ለማለትና የበለጠ መረጃ ለማግኘት የምትፈልጉ በስልክ ቁጥራቸው 0989 12 7983ን በመደወል ማግኘት ስትችሉ በባንክ አካውንታቸው 1607 170 804 በአቢሲኒያ ባንክ 124 874 041 ማገዝ ትችላላችሁ። የመስቀሉ በረከት ይደርብን። የእነዚህ ቅዱሳን እናቶች ጸሎት አይለየን። በአርምሞ ውስጥ የሚሰማውን የፍቅር ድምፅ በምግባር እንመልስ።